ሩስ አዲስ አበባ መሄዷን የሄደችበትም ምክንያት ምን ልታረግም እንደሆነ ብዙ ነገር እንደተከፍሏት ደግሞ እንዲሄደች ማለት ነው። በጣም ብዙ የሚያወራኝ ሰው አለ። ያንን ሰው ሄደን ብናገኘው ምን ይመስላል? አሁን አማራጭ ካለ እሱን በምናይበት አይን ነው ሀይሚን ልናያት የምንችለው። ሌላ አዲስ ነገር የለም በቃ። ስለዚህ አሁን እሷ በመሀላቸው ሰው ገብቶ እየበጠበጣቸው ነው። ልክ ያልሆነ ነገር እየተደረገ ነው። ይሄ ስህተት ነው አንደኛ። ሁለተኛ እሱ ያደረገው ነገር ደግሞ አንድ ወንድ ላይ ያደርገው የሚችለው ነገር ቆራጥ መሆን ነው አይደል? ቆራጥ እየሆነ ነው እያደረገ ነው። ከቤት አስወጥቷታል አይደል? ከዚህ በኋላ ከተመለሰች ነው ነገሩ መስቀልቅል ሊል የሚችለው። ይሄ ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? አለን እግዚአብሔር ይመስገን። እንዴት ናችሁ? ዛሬ የመጣሁበት ምክንያት አሁን ትላንትና ከብሩኬ ጋር የተፈጠረውን ነገር እንትን ለማለት ነው። በቃ አለ አይደል? አሁን እኔ ግራ እየገባኝ ያለው ነገር እያደረገች እዩ የምትባል ልጅ እያደረገች ያለችው ነገር ራሷን ከመረበሽ አልፋ እንደገና የሰው ህይወት ውስጥ ገብታ ከመበጥበጣ አልፋ ብዙ ነገሮችን እያበለሻሸች ነው ብዬ አምናለሁ። ምክንያቱም አሁን ትላንትና እየሆነ ባለው ነገር ብዙዎቻችን ተናደናል። በቃ ያ ልክ ያልሆነ ነገር ነው። አንድ ደግሞ በዚህ ልክ ባልሆነ ነገር ውስጥ ደግሞ አለ አይደል በጣም ደስ የሚል ነገርም ደግሞ አለ። ብሩኬ በቃ አሁን የወንድ ውሳኔ እየወሰነ ነው፣ ወንዳ ወንድ እየሆነ ነው። ምክንያቱም ከዚህ በላይ እንደዚህ አስታግሶ እስካሁንም እሷን ሽሩሩ እያሉ ማቆየቱ ልክ አልነበረም። አሁን ትላንትና የወሰነው ውሳኔ በጣም ደስ የሚል ነገር ነው። ከዛም አልፋ እሷ አለ አይደል እንደ ባለቤት እንደ እንትን ገብታ በሱ ንብረት ወይም ደግሞ የሱ በሆኑ ነገሮች ላይ እየወሰነች ያለችው ውሳኔ ደስ አይልም። አሁን ትላንትና ፎቶ ማውረድ እንደገና ሻንጣ እንትን ማለት ምናምን ይሄ በጣም ስህተት ነገር ነው እና እሱ ደግሞ ደስ የሚሉ ነገሮች ላይ ነው። አሁን ነገሩ በዚህ እንትን ነው መቀጠል ያለበት። በቃ አሁን እሷ ህይወቱን እየበጠበጠች ነው ያለችው። መቼም አላውቅም ከዚህ ውጪ ሌላ ዓላማ አላት ብዬ አላስብም። የመጀመሪያ ዓላማው እሱን መበጥበጥ ነው። እየበጠበጠች ነው፣ እያደረገችው ነው። ያን ነገር ደግሞ እሱ ትላንትና ያደረገበት የሰጣት መልስ ደግሞ በጣም ደስ የሚል መልስ ነው። ምክንያቱም እስከመች እንደዚህ እየተንከባከባት እስከመች እሷን ሽሩሩ እያለ ነገሩን እንትን እያለም ይቆያል? ያ ስህተት ነው እና ትላንትና ደግሞ እንትን ያለችው ነገር በቃ አሪፍ ውሳኔ ነው። ውጪ ማለቱ በቃ ከዚህ በኋላ ነገር ውስጥ አትገባም ማለት ነው። አሁን ለብዙዎቻችንም እረፍት ይሆናል ማለት ነው እያደረገች ያለችው ነገር። ምክንያቱም አሁን በቃ ነገሩን እንትን ይላል፣ ነገሩም ያበቃል። አንድ የትኛውም ሰው ህይወቱ እየተረበሸበት ያለ ሰው ህይወቱ እየተበጠበጠበት ያለ ሰው የሚወስነውን አንድ ትልቅ ውሳኔ ነው የወሰነው። በቃ መጀመሪያውን ማድረግ የነበረበት ነገር አሁን ይሄ ነገር ዛሬ አልነበረም። በእርግጥ መሆን የነበረበት ከዚህ በፊት መሆን ነበረበት። ግን በቃ ቢረፍድም ደግሞ አሁን ወደ ውሳኔ መመለሱ ብሩክ ወደ ቀልቡ መመለሱ ልክና ልክ የሆነ ነገር ነው። ማናችንም እኔ የሃይሚን ጉዳት የሃይሚን መከፋት የሃይሚን ጉድለት አልፈልግም። በቃ እንደ ጓደኝነት እሱም ይሄን ነገር እንትን ማለት አለበት ብዬ አላምንም። ብዙ ነገሮች መስተካከል አለበት እና የሚስተካከልበትን ነገር ደግሞ በቃ የሚስተካከልበትን መንገድ ሀብሎ ጀምሮታል። ያ በጣም ደስ የሚልና የሚያበረታታ ነገር ነው። እኔ እውነቱን ለመናገር ብሩኬን ያለ ሃይሚ እኔ እንጃ አላቅም። እኔ ጓደኛዬ ብዬ ልጠራው አልችልም። እኔ ጓደኛዬ አይደለም ብሩኬ። ሃይሚ ካጠገቡ ከሌለች ብሩክ ጓደኛ አይደለም። በቃ ሁላችንም እንደዛ ነው እያሰብን ያለ ነው። ምክንያቱም እኔ ብሩኬን ያለ ሃይሚ ላይ አልፈልግም። ከዚህ በፊትም ብዙ ጊዜ ተነጋግረናል። ልክ ያልሆኑ ነገሮች ናቸው ብለናል። ሃይሚ የሱ ብቻ ሳትሆን የኛም እህታችን ነች። በብሩኬ በኩል ብናውቃትም በብሩኬ በኩል ብትመጣም እሷ አንድ ጓደኛ አንድ እህት ልትሰጠውንም የምትችለውን የትኛውንም አይነት ነገር አጉድላብን አታውቅም እንደ እህት እና አሁን ትላንትና በሆነው ነገር ደስተኛ ነኝ። ብቻ እኔ እንጃ ነገሩን እንትን ይለዋል፣ ነገሩን ይቋጨዋል ብዬ አስባለሁ። እሷም እስከመቼ እንደዚህ እሱ ጋር ተለጥፋ ነገር እያበለሻሸች እስከመቼ ነገር እንትን እያለች አይሆንም። ስለዚህ አንድ ትልቅ እርምጃ ወስዶባታል ብዬ አስባለሁ እና በዛ እንትን ደግሞ አላውቅም ሚሊም ደውሎልኝ ነበረ። በቃ አሁን አንዳንድኛ ያሰብናቸው እንደ ጓደኛ አንዳንድ ያሰብናቸው ነገሮች አሉ፣ ምናልባት ሚዲያ ላይ መውጣት የሌለባቸው ነገሮች፣ እነሱንም እናስተካክላለን ብለናል። በቃ እና እሱም እንትን ባለው ነገር በቃ ደስተኞች ነን። በዚህ ነው መቀጠል ያለበት። እሱም ከዚህ በኋላ ህይወቱን እያስረበሸ የራሱ የሆነ ነገር እንደዚህ እያጎደለ መሄድ ያለበት ብዬ አላምንም። በቃ ቀርቷል። አሁን ሁሉንም ነገር እየጨረሰው ነው እና በቃ እውነት እኔ እንጃ ይሄ ነገር ልክ የሆነ ነገር ነው።
እና ሚሊም እንትን ብላለች። እስቲ ለሚሊም ደውዬለታለሁ የሆነ ነገር አወራሃለሁ ምናምን ብሎኛል። አላውቅም በዚህም ጉዳይ ሊሆን ይችላል በሌላም ጉዳይ በቃ እንደ ጓደኞቹ ነን። የሱን ጉድለት የሚያሚንም ጉድለት አንፈልግም። እስቲ ሚሊም እንትን እና አዲ ሚላ ብራዘር አባ አማን ነው እንዴት ነው? አማን ነው አለን በቃ እንትን እያልኩ እኮ ያይታሃል ሁሉንም ነገርና አሁን ምን እየደረገ ያለ ራሱ አልገባኝም። ምን እያደረጉ እንዳለ ራሱ የሚገባኝ ነገር የለም። ገብቷል። አሁን ላይ በጣም ነው የሚያስጠላው ሁሉም ነገር። ልጅቷ በቃ ጭራቅ ሆናለች። ጭራቅ ሃይሚና ብሩኬ ላይ ጭራቅ ነው የሆነችባቸው። እስቲ ለሱ ምን እንደሆነ ራሱ አላውቅም። አሁን ጭራሽ ሀብሉም አይመስለኝም የሆነ ነገር ያሰራችበት ነው የሚመስለኝ። ልጅ ላይ ማለት እግዚአብሔርን ነገሩ እኮ ነገር በቃ ሰርቶበታል። ለምን አልነግርህም? በቃ ጭራሽ ገብታ እንደፈለገች ከመሆን ፎቶስ ከማውረድ አሪፍ ነው በአንድ በኩል ያው ማነቅም ማረም ጠፍጥፎ ቢያስወጣ አሪፍ ነበር። ሰበብ ነው ወሳየው። አሁን ምን አለ መሰለህ ሰምተኛላ ሲጀመር ማለት ነው እሷ አሁን የፈለገችው ማለት ነው እኔ በስነ ስርዓት ብር ተከፍሏት ብሩኬ በጣም ተናዶ ሃይሚን በጣም ተጎርታ ብሩኬ በጣም የሆነ ነገር አርጓት ችግር ውስጥ እንዲገባ ነው በቃ እሷ የምትፈልገው ታርጌትና ታርጌቷ ያ ነው። ገብቷላ አንድ አሁን ይኸውልህ እኛ አሁን ደውለን በጣም ስልኩም እያስቸገረን ነው የሆነ ነገሮችም እኮ ቀደም ጠዋት እንደውለት ደውለንለት በቃ ፍጹምንም ላገኘውም አልቻልኩም። ገብቷል። አሁን ይሄ ልጅ ምናልባት አሪፍ ነገር ሊሆን ይችላል እሷ በቃ አስወጣት አይደል። አሁንም ግን እቺ የምትመለስ ልጅ አይደለችም። ልጅቷ ሰይጣን ነች። ሰምተኛል አይደል? አሁን ማድረግ ያለብን ነገር ቢያንስ እንደ ጓደኛ እንደ ወንድም ማለት ነው ከቻልን እንሄዳለን፣ ካልቻልን ደግሞ ማድረግ ያለብን ነገር እናደርጋለን። ሰምታል? አሁን በቃ ቢያንስ እንደዚህ በዚህ አይነት ምናምን ሙድ አይመጣም። በቃ ደስም አይልም። ተረድተኛል አይደል? ይሄ ነገር ደስ አይልም። አይ አሁን ምን ማለት ነው? ቆይ ምን አለ መሰለ ሚሊ አሁን እኔ በጣም ነው የደበረኝ ማርያም እኮ አሁን ይኸውልህ እኔ አሁን እሷን እየተረዳኋት ያለሁት መንገድ በቃ እኔ እንጃ አሁን አንዳንድ ጊዜ ሞቷን የፈለገች አይጥ አይነት ነገር ነው እያደረገች ያለችው። ምክንያቱም አንደኛ ብዙ ነገርም አሁን ውጪ ብለህም አሁን ገፍትረህ አታስወጣት ነገር እርጉዝ ነች፣ ጽንስ ነው ያዘችው አይደል? አሁን እሷ ሰበብ ነው እየፈለገች በሱ እጅ የሆነ ነገር ሆና የሃይሚንም የሱንም ነገር ማባባስና እነሱን ማሰናከል ነው የፈለገችው። አሁን ሀብል በሀብል እንደዚህ ሆነ በሀብል እኔ እውነቱን ልንገር አይደል ይሄ ነገር ከሀብልም በላይ ነው። እውነት በሀብል እንደዚህ ታደርገዋለች ወይ በሀብል ብቻ እንደዚህ ያደረገችው ወይ የሚለው እኔ ግራ ያገባኛል። ጭራሽ እንደገና ደግሞ ትላንትና አይደለም ትላንትና እንዴ ማንም ላይ ያደርገው የሚችለውን ነገር እኮ ገብታ ፎቶስ ከማውረድ ነው ያውን ልንገር አይደል የሆነ ሰው ክብር ሊኖር ይችላል። ገብቷል። ክብርም ያስፈልገዋል። አሁን አንተ ቤት ገብቼ እኔ ዘቡ ብዬ ገብቼ የራስህን ዕቃ ማንሳት ያው ታፈቅድልኝ አይቻልም ማለት አንተ ካልፈቀድክልኝ በስተቀር የጣልኩትን የራስህ የምትለውን ዕቃ ማንም ሰው እኮ ማለት ነው ምናልባት ያው የሆነ ችግር ተፈጥሮ ምናምን ቢሆን ኖርማል ነው ችግር የለውም። ግን ብሩኬ በዚህ ሰዓት ብሩኬና ሃይሚ ጥሩ ሙድ ላይ ነው ያሉት። ገብቷል። ጭራሽ እንደዚህ ማለት ቢያንስ እሺ የሆነ ነገር ሆኗል ችግር የለውም። እቤት ሰተት ብላ ስገባ የሆነ ነገር ሆነ እንበል ገብቷል። ብዙ ነገሮችን አሁን ልታረግም የሆነ ነገር ልታረግም ትችላለች ከዚህ በኋላ ይሄ ፎቶ ነው የገረማ አይደል ፎቶ ነው የገረማ ብዙ ነገር በጣም ገና ብዙ የቀመረችው ነገር አለ። ብዙ ነገር የምታረገው ነገር አለ እኮ እስካሁን እድል እየተሰጣት ስለነበረ እኮ አሁን እዚህ ጋር ለምንድን ነው የማይበቃው? ሲጀመር ፍጹሜም ሁሉም በቃ ቢያንስ ያለውን ነገር ተረባብራችሁ ቢያንስ የሆነ ነገሮችን ማስተካከል ያለባችሁ ነገር ብታስተካክሉ ደስ ይለኛል እኮ አሁን እኛ ደውለን ስልክም አልሰራም ብሩኬ ቢያንስ ከዚህ በላይ ብዙ ነገሮችን በቃ ብዙ ነገሮች ባይፈጠሩ ደስ ይለኛል። በቃ አሪፍ ነው ያረከው ትናንትና ያረከው ነገር ደስ ይላል። ከምርጥ ነገር ነው ያረከው። አንድ ሰው የሚጠበቅ ነገር ነው ያረከው። ባይሚ ሲመጡብህ ያው እንደማትችል በደንብ አውቃለሁኝ፣ ድሮም አውቃለሁኝ። ግን አንድ ነገር ነግሬሃለሁኝ፣ አሁንም መጠንቀቅ አለብህ። በቃ መሀል ላይ ሰው አታስገባ፣ ሶስተኛ ሰው አታስገባ። ደስ አይልም እኮ ነገሩን እያመሰቃቀለ ያለው እኮ አሁን መሀል ላይ የሚመጡ ነገሮች ናቸው። በቃ ልክ አይደለም። አሁን ነገር ከተከሰተ በኋላ አሁን እኮ ፎቶውን ባታነሳ እኮ ዝም ሊላት ነው ማለት ነው። እንደዛ ነው እንትንም ነው አይደለም? አይ ምን አለ መሰለህ አንድ ነገር አለ። በቃ እኔ እዚህ ጋር አስቆማለሁ። ብሩኬ በዚህ ሰዓት ማለት ነው መቀበልና መቀበል ያለበት ሃይሚን ብቻ ነው። በዚህ አምናለሁ። ተረተኛል፣ ሰምተኛል። እሱም ያምናል እኮ በቃ አሁን ለምንድን ነው እሷ ዘቡ ብላ በመጣች ቁጥር እሱ ቢያንስ ኖርማል ነው ችግር የለውም ማድረግ ማስቀየም አይፈልግም። አሁን ምን እንደሆነ ታውቃለህ ሚሊ አሁን ማድረግ የሚችለውን ነገር እያደረገ ነው ብዬ አስባለሁ። አንድ ሰው
የራሱ በሆኑ ነገሮች ሲመጡበት ሊያደርግ የሚችለውን ነገር አድርጓል። ከማስወጣት የዘለለ ምንም ሊያደርጋት አይችልም። አንድ ሰው ለምሳሌ እኔ ቤቱን ሄጄ የሆነ ነገር ባደርግ የሱ የሆነ ነገር መጉዳት ብጀምር እኔ ወንድ ልጅ ነኝ፣ ሊጣላኝ ወይም ደግሞ እንትን ሊለኝ ይችላል። እቺ ልጅ ገና ለገና እቺ ልጅ ገና አንገቷን ማነቅ ሲጀምር የሆነ ነገር ብትሆን የማንን ህይወት ነው የምታመሰቃቀለው? እሱ ያለበትን ሸክም እንደዛ አይደለም ይያሉ አለ። አንድ አዳምጠኝ አፒ ምንድን ታውቃለህ? እኔ አሁን እያልኩ ያለሁት ነገር ማለት ነው ማነቅም አይደለም የሆነ ነገርም አይደለም። እቺ ልጅ ሰተት ብላ ስትመጣ አንኳኩታ ስገባ ልክ እንዳያት እርቅም አድርጎ ነበር ዘግቶ በቃ አልፈልግሽም ማለት ገብቷል። በቃ ሊያወራትም አይገባም። አይ አሁን እሱም ባለበት ቦታ ላይ እኛ አልሆንምና እኔም አንተም ያማል። ታዲያ ሃይሚ እኮ በጣም የተጎዳች ነው ያለው። አሁን በቃ ዋናው ፖይንት እሱ ነው። እኔም አንተም እንደ ጓደኛ የሃይሚን ጉድለት አንፈልግም አይደል? በቃ የሃይሚን መከፋት የሃይሚን ማዘን አንፈልግም አይደል? ብሩኬን በመናይበት አይን ነው ሃይሚን ልናያት የምንችለው። ሌላ አዲስ ነገር የለም በቃ። ስለዚህ አሁን እሷ በመሃላቸው ሰው ገብቶ እየበጠበጣቸው ነው። ልክ ያልሆነ ነገር እየተደረገ ነው። ይሄ ስህተት ነው አንደኛ። ሁለተኛ እሱ ያደረገው ነገር ደግሞ አንድ ወንድ ላይ ያደርገው የሚችለው ነገር ቆራጥ መሆን ነው አይደል? ቆራጥ እየሆነ ነው እያደረገ ነው። ከቤት አስወጥቷታል አይደል? ከዚህ በኋላ ከተመለሰች ነው ነገሩ መስቀልቅል ሊል የሚችለው። ይሄ ፍጹም በቃ ልንቀበለው የማንችል ነገር ያ ነው። አሁን አለ አይደል? አፒ አንድ ነገር ነግርሃለሁ። ተጎድቷል። እሱም ሃይሚም ተጎድታለች አይደል? ሰማኝ አንድ ነገር አንዴ ማለት ወንድሜ፣ ምናልባት የሆነ እየተንቀጨቀጭኩ እንደሆነ በቃ በጣም ስለተናደድኩ ነው እንደዚህ አሁን አፋፈም ወደ መፍትሄው እንግባ አይደለም። መፍትሄው ምን እንደው ታውቃለህ? በቃ አርፋ መቀመጥ ነው በቃ። አፒ አርፋ ብትቀመጥ ምን ችግር አለው? አርፋ ትቀመጥ። በሰው ትዳር ጥልቅ ማለት ምንድነው ስታስበው? በሰው ትዳር አይደለም በሰው እኮ ምንም ነገር ጥልቅ አይባልም። እሷ ልክ አይደለም በቃ። አሁን ቀላሉ ነገር ሚል የኛንም እንትን አሁን እኔም አንተም ከነሱም እነሱ በተከፉበትም ልክ ላይ ሆን ይችላል፣ እነሱ ባዘኑበት ልክ ላይ ሆን ይችላል። እኛም ተከፍተናል፣ ደብሮናል አይደል? ምክንያቱም ይኸውልህ ሃይሚን ብሩኬ ካስተዋወቀን ጊዜ ጀምሮ ጓደኛችን ብቻ አይደለችም፣ እህታችን ነች። እንደ እህት ብዙ ነገሮችን አድርጋናል። በጣም ብዙ ነገር እህት እዚህ ጋር ቆሜ ማወራው ምናምን አይደለም፣ ከዛ በላይ ብዙ ነገሮችን አድርጋናል። ለሚዲያ ላይ ሆን ይችላል እንጂ እህት ማድረግ የሚገባትን የትኛውንም የእህትነት ተግባር አድርጋናለች። ሃይሚ ለኛ የብሩኬ ብቻ አይደለችም አይደል? ለዛም ነው እየለፋናል። እና በዚህ ሰዓት ደግሞ ሃይሚ ደብሯት አዝና ማየት በቃ የሃይሚን መጎዳት አልፈልግም። ሊቀር ይችላል ምንም ነገር መቅረት ይችላል እዚህ ሊቀር ይችላል። በቃ ማርያምን ነው የምልህ እኔ ሃይሚ ደብሯት አዝና ተጨንቃ በሷ ላይፍ ሰው ገብቶ ጥልቅ ብሎ ብዙ ነገሮችን ሲያረግ ቆም ያለም መፋለጥ ካለብኝ እፋለጣለሁ እዚህ ጋር ማለት ነው። በሷ እኔ ቀልዳለ የለኝም። መቅረት ያለበት ምንም ነገር እኮ ሊቀር ይችላል። አዎ አሁን እኔ እዚህ ጋር እኔ በቃ ልልም የፈለኩት ወይም ደግሞ ለነገርም የፈለኩት ነገር ማለት ነው በቃ ለምንድን ነው ማትከበረው? እቺ ልጅ ትከበር። እኛ አሁን የራሷ ትዳር አላት ሚኒያም ይባል ያለኝ ነው። አንደኛ እኛንም ከዚህ በፊት ያኔ ያውሉ ነገር የተረበሸ ሃይሚ የመጣችለት 300 ሺህ የተከበረለት ማለት ነው። የዛም ጊዜ እኛንም እንትን በማንለው ነገር ውስጥ ከታ እሳት ውስጥ የከተተችን የዛ ነገር ተባባሪ እንድንመስል ያደረገችን እኛ በማናቀው ነገር ጓደኞቹ ናችሁ ከናንተ ውጪ ልጠራው የምችለው ሰው የለም፣ የሱ ደስታ ማለት የናንተ ደስታ ነው ብላ ጠርታ እዚህ ሁሉ መስቀልቅል ውስጥ የከተተችን እሷ ነች አንደኛ። ሁለተኛ የሱንም ህይወት ብሩጋ ገብታ ደግሞ ነገር እያመሰቃቀለች ያለች ሁለተኛ እሷ ነች። ሃይሚ እውነት መጥፎ ሰው ብትሆን ሃይሚ እንደዚህ አይነት እንደሌላ ሰው አይነት ክፋት ቢኖርባት እኛ እኮ ያደረግነው ነገር ለፊቱ አስቆመን አይደል? በራሱ ንብረት መጥቶበት ሰው የኔ ነው። አሁን አንተ ይሄ የሆነ ነገር ወስጅብህ የኔ ነው ብለህ ማይመስል ነገር ይሄ ወንብድና ነው። ስለዚህ ሃይሚ በጣም የተረጋጋችና መልካም ሴት መልካም ቅን ልብ ያላት ስለሆነች ነገሩን ዝም ብላ አልፈዋለች። ብትናደድ ቅን ልብ ስላላት አይደል እንዴ ባደረግነው ነገር ረስታ ይቅርታ አድርጋለች እንጂ እኛ ያደረግነው ነገር ልክ ነበር። ያንን እንኳን ማስታወስ ማስለው ሌላ ክፉ ሰው ክፉ ሐሳብ ያለው ሰው ቢሆን ሃይሚ እንዴት አደረጋ? አያደርግም። ማንም አያደርግልንም እኮ ለዛም ነው የእህትነት ምግባሯን አንድ ነገር ሳታጎድልብን እስካሁን አለችም። አሁን በቃ ብዙ ነገሮች ምናምን እዚህ ጋር አውርተናል። ከዚህ በኋላ ግን ማውራት አይደለም ብዙ ነገሮችን ማድረግ አለብን። መሄድም ካለብኝ እሄዳለሁኝ። በቃ እኔ እዚህ ጋር የሃይሚም የብሩኬም ላይፍ ተበጥብጦ ማየት አልፈልግም። በቃ በዚህ ሰዓት ማለት ነው። ገብቶሃል አይደል? ማንም ሰው የራስን ንብረት ሲወሰድብህ ማንም ሰው ደስ አይልም። የጣሉብኝን ሲያነሱብኝ ደስ አይለኝም። እኔ ደግሞ የኃላፊነት አለብኝ እንደ አንድ ወንድም እንደ አንድ ታላቅ ወንድም ኃላፊነት አለብኝ። ማንም ሰው መጥቶ ዝም ብሎ ብቻ የራሱን ሙድ የራሱን ነገር የራሱን ስራ እሰራለሁ ቢል ማለት ነው ማንም ሰው አልፈቅድለትም። በሃይሚ ጉዳይ ማንም ሰው መጥቶ ሊረብሻት ቢሞክር እኔ ማድረግ ያለብኝን ነገር አደርጋለሁ። በቃ እዚህ ጋር እኔ በቃ ላወራ ምናምን አይደለም የመጣሁት እዚህ ጋር በቃ በጣም ደብሮኛል። ኢየሩስ አርፈሽ ተቀመጪ። አርፈሽ ማትቀመጪ ከሆነ ደግሞ ማለት ነው በጣም ብዙ ነገር ትሆኛለሽ።
በጣም ብዙ ስላንቺ በጣም ብዙ ነገሮችን አውቃለሁ። ገብቶሻል አይደል? ይሄ ነው ልጅ አይደለም ያከበርኩሽም እርጉዝ ስለሆንሽ ነው። እኔ እናት አለኝ። ገብቶሻል አይደል? አርፈሽ ተቀመጪ እባክሽን። በቃ አትረብሻቸው፣ ይበቃሻል። በጣም ነው የሚደብርብሽ፣ ያስጠላብሻል። እባክሽ ከዚህ በላይ በቃ ማውራት አልችልም። እግዚአብሔር ነው። በቃ አሁን እኮ ይኸውልህ ሚሊ እንትን ማለት ያለብን ነገር አንደኛ እሷ የእግዚአብሔርን ፍጡር ነው ያዘችው፣ የፈጣሪን ፍጡር ነው ያዘችው። እንደዚህ ነው ነገር ውስጥ ራሱ ገብታ ለያዘችው እንኳን ጽንስ ክብር የሌላት ሰው ነች። በቃ ይሄ ነገር ማድረግ አልነበረባትም። የሰው ህይወት እያመሰቃቀለች ነው። አሁን ደግሞ የሚያስፈልገውን አንድ እርምጃ ብሩኬ ሄዷል፣ አስወጥቷታል አይደል እኮ። እሱ እኮ መጥፎ ነው ጥሩ ነው መጥፎ ነው እያልኩ አይደለም ማለት ጥሩ ነው መልካም ነገር ነው፣ ግን ደግሞ አሪፍ ጅማሮ ነው። አሁንም የሆነ ነገር በመጣ ቁጥር ውጪ ግቢ ምናምን አይደለም። ገብቷል። እኔ አሁን የምፈልገው ነገር አቋም ያለው ሰው ነው። ቆራጥ እርምጃ ነው። ወንድነቱን አሁን ነው ማሳየት ያለበት። በቃ ምንድነው ማንም ሰው ጣልቃ ማለት አለበት። በቃ የራስ ስራ ነው፣ የራስ ጉዳይ ነው፣ የራስ ላይፍ ነው። ላይፍ የምታስተካክለው አንተና አንተ ብቻ ነው። ማንም ሊረዳው የሚመጣ የለም። በቃ ስለራሱ ነው የሚያውቀው። ኮስተር ብለህ ማድረግ ያለብን ነገር ደግሞ ታረጋለህ። ብሩኬ ወንድሜ አሁን እዚህ ጋር እኔ ትንሽ በጣም ስለደበረኝ ነው እዚህ ጋር አሁን ቆሜ እንደዚህ መሆኑ እንደዚህ በእናንተ ፊት እንደዚህ ኮስተር ብዬ ማውራት ምናምን ትንሽ ደስ አይለኝም። የእናንተን ፍቅርና የእናንተን ሰላም ማየት ነው ፈልገው። የእናንተን ፍቅር ሁሉም ሰው ይመኛል። ሁሉም ሰው የእናንተ መጥፎነት ማንም ሰው አይፈልግም፣ ማንም ሰው አይደግፈውም። እና እባካችሁ በእናታችሁ በቃ ወደ ራሳችሁ ተመለሱ እባካችሁ ሁላችሁም። ሁሉም ሰው በጣም ስለእናንተ በጣም ተጨንቋል። ስለዚህ ያለውን ነገር ማስተካከል አለባችሁ። በቃ ሶስተኛ ሰው አታስገቡ። ማንም መግባት የለበትም። በቃ ለራሳቸው መፍትሄ ያ ነው። ራሳቸው የመፍትሄው አካል ነገሮችን በጣም በተረጋጋ ሁኔታ ብዙ ነገሮችን እንደምትቋቋሙ የሆነ ነገር ሲመጣም ደግሞ ከዚህ በፊት እንዳሳለፈችው በቃ በጣም ብዙ ነገሮችን እንዲያሽ በጣም ጠንካራ ሴት እንደሆንሽ አውቃለሁኝ ሃይሚ። እና እባክሽ አሁንም የሆነ ነገር ሊመጣ ይችላል። እኔ ደግሞ ከማንም በላይ ደግሞ አንቺ ላይ በጣም እተማመንብሻለሁ። ምክንያቱም ጀግና ስለሆንሽ በቃ አንቺ በጣም ጀግና ነሽ። ስለዚህ ያለውን ነገር ማስተካከል አለብሽ። በቃ ትችያለሽ። ምንድነው የሚባለው? አፒ ሴት ልጅ ለባሏ ዘውድ ናት ትባላለች። ዘውድ ናት አለቀ። ምንም ነገር ላወራሽ አልችልም። በቃ ምናልባት የሆነ ሰው ሩስ አዲስ አበባ መሄዷን የሄደችበትም ምክንያት ምን ልታረግም እንደሆነ ብዙ ነገር እንደተከፍሏት ደግሞ እንዲሄደች ማለት ነው። በጣም ብዙ የሚያወራኝ ሰው አለ። ያንን ሰው ሄደን ብናገኘው ምን ይመስላል? አሁን አማራጭ ካለ እሷ ጋር እንትን ልንል የምንችለው የትኛውም ሰው ካለ የትም ሄዳለሁ። በሃይሚ መደራደር አልችልም። በቃ አለቀ አይደል? እንትና